ስጪኝ አለ። ከለከልኩ። 3 4 በክብር ጠየቀ። ከለከልኩ። በቃ ፋራውን ጉበት ማለት ነው። በነገራችን ላይ ገገማ ነኝ እንደዚህ አይነት ነገር ላይ ቶሎ አልሰጥምና ልጁ ለምኖ አቅቶ ትቷል። እና ወንድ ላጤ ነው ብቻውን ነው የሚኖረው አትሉ። ወንድ ላጤ ቤት ደግሞ እኔ አልገባም። ከግቢ ውጭ ሆኜ ነበር ብዙ ጊዜ ማስጠራው ማለት ነው። አንድ ቀን እሱን ለማስጠራት ሄድኩ ማለት ነው። ቤቱ አሞታል በሚል ተልካሻ ምክንያት ቤት እንድገባ ተደረኩኝ ማለት ነው። እና ልክ በቃ አሞታል ምንም ኢነርጂ የለውም እናቱን ደፋዋለሁ ብዬ ገባው ማለት ነው። አንድ ስቴፕ አትሉም ገባው። ልክ ስገባ አልጋ ላይ ተኝቷል። ሄጄ ኩርሲዋ ላይ ጥግ ይዤ ቁጭ አልኩኝ ማለት ነው። ከዛ በኋላ እንዴት ነህ ምናምን አልኩት። ሰላም ተባባልን ምናምን እዛው ቁጭ እንዳልኩ ዳልጋው ሳልጠጋ ሰላም ተባባልን። ከዛ በኋላ ያካለበት ቁጭ አለና እኔ መልሽ አለኝ። አቤት አልኩት። ከባጃጅ ውስጥ እኮ የሆነ ነገር አግኝቼ ላንቺ ነው ያመጣውልሽ አለኝ። ምንድነው አልኩት። ከዛ እንደዚህ በዚህ ጆ ይዞ ማለት ነው እንዲህ ይዞ እዚህ ስር ነው ያለው ፈተሽ ከወሰድሽ ውሰጂ አለኝ። ከዛ በኋላ ምንድነው ምናምን ነገር ስለ የሴት ነው ብቻ ፈተሽ ከወሰድሽ ከፈታሽ ውሰጂ አለኝ ማለት ነው። እሺ ብዬ ብድግ አልኩኝና ጠቅ ብዬ ከኩርሲ አልጋ ላይ እጅ ደቀለለላችሁ 2 ስቴፕ በሉ። ከዛ በኋላ እጁ እንደዚህ ያደረገው ሰውዬ ወደ ኋላ እንደዚህ ታደረገ ማለት እንዲህ ታርግቶ ተላፊና ውሰጂ አለኝ ማለት ነው። እኔ ያችን ነገር ፈልቀቄ ወስዳለሁ ብዬ ትግል ጀመርኩኝ። 3 ስቴፕ አትሉም